ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ ቆዳችሁ እንደ አዲስ እንዲያንጸባርቅ የሚያደርግ በኩሽናችሁ ውስጥ የሚገኝ ተአምረኛ ፍራፍሬ ይዘንላችሁ መጥተናል። ውድ የሆነ የውበት መጠበቂያዎችን ከመግዛታችሁ በፊት ይህንን ቪዲዮ የግድ ማየት አለባችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ በማድረግ ይጀምሩ። ለዛሬ ይዘንላችሁ የመጣነው ፍራፍሬ ሙዝ ነው። ሙዝ ለጤና ብቻ ሳይሆን ለቆዳችን እጅግ አስፈላጊ በሆኑት በፖታሺየም እና በተለያዩ ቪታሚኖች የበለጸገ ነው። በተለይም ለደረቅና መደበኛ የቆዳ አይነት ላላችሁ ሰዎች ደግሞ ፍቱን መፍትሄ ነው። ቆዳን በጥሩ ሁኔታ ያረጋጋል። ለስለስና እርጥበት ያለው ቆዳን ይፈጥራል። ተፈጥሯዊ ብርሃን በማላበስ ቆዳችሁ እንዲያበራም ያደርጋል። እንግዲህ ታዲያ ይህንን እንዴት እንጠቀማለን ካላችሁ ደግሞ አዘገጃጀቱ በጣም ቀላል ነው። አንድ የበሰለ ሙዝ በመውሰድ በደንብ እስኪላም ድረስ መፍጨት ወይም መጨፍለቅ። የተዘጋጀውን ለስላሳ ማስክ በፊቱ ላይ በእኩል ማዳረስ። ለ10 እስከ 15 ደቂቃ ያህል ቆዳው ንጥረ ነገሩን እንዲመጥ ማቆየት። በመጨረሻም ለብ ባለ ውሃ መታጠብ። ነገር ግን አንድ ትልቅ ማሳሰቢያ፣ ማንኛውንም ተፈጥሯዊ ነገር ሙሉ ለሙሉ ፊቶ ላይ ከመቀባታችሁ በፊት በትንሽ የቆዳ ክፍል ላይ ለምሳሌ ከጆሮ ጀርባ በመሞከር ለቆዳው የሚስማማ መሆኑን ማረጋገጡን እንዳትረሱ። ተፈጥሯዊ መንገዶችን መጠቀም ቆዳችንን ለማንጻት እና ለመጠበቅም አስተማማኝ ምርጫ ነው። እናንተም ይህንን የሙዝ ማስክ በቤታችሁ ሞክሩት። ለውጡን በኮሜንት አሳውቁኝ። ለተጨማሪ እንዲህ ያሉ የጤና የውበት መረጃዎች ቻናላችን ሰብስክራይብ ማድረግ፣ ለወዳጅ ዘመዶ ሼር ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስክንገናኝ ሰናይ ቀን።